መንፈሳዊነት በቤተ ክርስቲያን እንደሚታየው እግዚአብሔር መምሰል ነው። እግዚአብሔር መምሰል ሲባል ምን ማለት ነው? ዓለም ሙሉ የተፈጠረው ትሩ ኢሜጁ ኢየሱስ ክርስቶስ ነው። የዓለም ሁሉ ትሩ ኢሜጅ፣ ተራራው የተሳለበት መንገድ፣ እውነተኛው ኢሜጁ ክርስቶስ ነው። ስለዚህ ስፒሪቹዋሊቲሽ ኢንክሪዝ ባደረገ ቁጥር ነገሮችን ስታይ ክርስቶስን ያሳያሉ ማለት ነው። ሰማይም ምድርም ሁሉ ነገር እግዚአብሔርን ያሳያል። ስለዚህ መንፈሳዊነት ምን ማለት? ይሄ እውነተኛው ኢሜጃችንን ማግኘት ማለት ነው። ይሄ ኢየሱስ ክርስቶስን መምሰል ማለት ነው። ጲላጦስ ክርስቶስን አውጥቶት አደባባይ ላይ ገርፎ ከጨረሰ በኋላ ይሄው ሰውየው ብሎታል እና ሰውየው የሚለው ተርም በጣም ኢንተረስቲንግ ነው። ስለዚህ እውነተኛ ሰው፣ እውነተኛ ወጣት፣ እውነተኛ ልጅ፣ እውነተኛ ሽማግሌ this is the person ማለት ነው።